ጥያቄ ለባሎች ስፔሻሊ 1 2 3 ልጅ ለወለዳችሁ ማለት ነው። ሶ ሚስታችሁ ላይ ለውጥ ብታስተውሉ ማለትም ከወሊድ በኋላ እዛ አካባቢ ወይስ በስቲች ወልዳ ስቲቹ ተላቆ ሊሆን ይችላል ኦር መላላት ነገር፣ ምክንያቱም የሴቱ ኢላስቲሲቲ ይለያል። ስፔሻሊ ከወሊድ በኋላ ደግሞ ሲሆን ወደ ድሮ የሚመለስበት ካፓሲቲ ይለያያል። ሶ በግንኙነት ሰዓት እንደ ድሮ ፍሪክሽን ቢቀንስባችሁ፣ ያዝ የሚያደርገው ነገር ቢቀንስ ኦር ኤር ትራፒንግ ማለትም የፈሳሽ አይነት ድምጽ በተደጋጋሚ የሚያመጣ ከሆነ ግንኙነት ሰዓት ላይ ለሚስታችሁ እንዴት አድርጋችሁ ታሳውቃላችሁ? እኔ ያጋጠመኝ ልንገራችሁ። ምክንያቱም ቫጂናል ታይትኒንግ ወይም ብልት የማጥበብ ኦር ስቲች የማሰራት የሚመጡ ሴቶች የሚነግሩኝ ማለት ነው። አንደኛ ይሄ የማስፈራራት አይነት ነገር፣ እንደ ድሮ አይደለሽም አይነት ነገር ብሎ ሌላ ሚስት የመያዝ አይነት ነገርም ያጋጠማቸዋሉ። ሁለተኛ ደግሞ ይሄ ተበላሽቷል እዛ አካባቢ ብሎ ኔጌቲቭ በሆነ መንገድ ማሳወቅ አለ። ኦር ደግሞ ዝም የሚሉ አሉ። ኖርማሊ ኮሚኒኬሽን እኮ አስፈላጊ ነው፣ ግን ኮሚኒኬት የምታደርጉበት መንገድ በጣም ማተር ያደርጋል። እሷን ኢንሰኪውር በማያደርግ መንገድ፣ ምክንያቱም እሷ የወለደችው የሁለታችሁንም ልጅ ነዋ። ሶ ማሰብ ያለባችሁ እናንተ በወለዳችሁ ቁጥር ብልት የማነስ አይነት ነገር ቢመጣ ከመውለድ አይከለክላችሁም። ኦፍኮርስ ልጅን የመሰለ ነገር የለም፣ ግን እንዴት ተደርጎ ቢነገራችሁ ደስ ይላል። ፕላስ አሁን ሕክምና ያለበት ሰዓት ላይ ነው ያለው። ማለትም ብልት የመላላት አይነት ነገር ካለ መጀመሪያ ኬግልስ ትሞክራለች። ኬግልሱ ካልተሰካ ግን ቫጂናል ታይትኒንግ በቀላል ቀዶ ጥገና መስተካከል የሚችል ነገር ነው። ስለዚህ እንዴት አድርጋችሁ እንደምታሳውቋቸው ንገሩኝ።